ቆይ ሶንተ ይሄ ላይቭ አይደለም፣ ይሄ ዩቲዩብ ቪዲዮ ነው። ኤዲት ማድረግ ይቻላል። ኦኬ እሺ። የተከበራችሁና የተወደዳችሁ የምህረት ዩቲዩብ ቤተሰቦች ካሁን በኋላ በላይቭ አንመጣም። ይሄ ደግሞ ምንድነው መክሰፍት በላይቭ አንመጣም። ምን መጣው እንዴት ነው? በቪዲዮ ነው። ላይቭ ተታናል። አሁን ምንድነው ማድረገው? ከሻወር ነው ያወጣሁት። ፊቴ ዱቄት ውስጥ ገብታ ያወጣች አይጥ ነው መስለው ውዝ ያለው ነገር እንቀባለን። አንድ ሁለተኛ ነገር ደግሞ ጸጉራችን እያደገ መሆኑን ለማሳወቅ እንወዳለን። ግን መቼ እንዳደገ ራሱ አናውቅም። ሌትስ ጎ ወደ ቪዲዮ። ግን በዚህ አጋጣሚ እንዳረሰው ማለት ነው ፊቴ እንደዚህ እንደምታዩት አይደለም። የደረቀ ከሰል ነው የሚመስለው። አሁን ምን እናደርጋለን? ሞይስቸራይዝ ነው የምናደርገው። እስቲ ካሜራ ላይት ነው ላይቭ ወይኔ ካሜራ አቀማመጥ እንዴት ነው? አዎ ይህ ካሜራ ላይት ግሬት ወይ ጨፈራው አንቺ ደግሞ እኔ ስርቅ ይርቃል፣ እኔ ስመጣ ይመጣል። ይሄ ኳላ ባክግራውንዱ እንዳታውቁ፣ ልብስ ቤት ውስጥ በጣም ስለበዛ ነው እንደዚህ ሆኖ። አሁን ምንድነው የምናደርገው? በኢየሱስ የምር ግን ጋይስ ይሄ ሴራቪ ሞይስቸራይዘር ነው ግን አልቋል። እስቲ ትልቁን ግዙልኝና ይሄ ሳምፕል ነው። ይስማማኝ አይስማማኝ ብዬ ነው የገዛሁት። ኢትስ ኦኬ ይስማማኛል ብዬ ተስፋ አደርጋለሁ። ግን ተስማምቶ እየተቀባው ነው እስካሁን። ትልቁ ግን ስንት ብር እንደሆነ ብታውቁ ግን ማለት ነው ጉንፋን እንደምን ነበር የምትከፍተው። ድምጼ ምን ነው የቀነሰው? ትይጂ አንደኛ እኔ የሚመስል ሰው ከጠፋችሁ ምናምን ፊቴን ስክሪንሾት አድርጋችሁ አፈላልጉት። እሺ በቀላሉ ታገኛላችሁ። ግን ጋይስ ከዚህ በኋላ እውነት ለመናገር ማለት ነው ሲሪየስ ላይቭ አልገባም። ላይቭ ስገባ እየደበረኝ ነው ማለት አልችልም፣ እየደከመኝ ነው። ቁጭ ብዬ ረጅም ሰዓት ላይቭ ስትሪም ማድረግ አልቻልኩም። ስለዚህ ያለኝ አማራጭ ብሎግ መስራት ነው። ቻርጅ ቢቲም እንደዛ ነው ያለኝ። ከቻርጅ ቢቲ ጋር ተስማምተን ላይቭ እንሰራለን ማለት ላይቭ አልኩም ቪዲዮና ስትሪም እናደርጋለን። ከዛን የምር ግን የኔ ቆዳዬ በጣም ደረቅ ቆዳ ነው። ይሄን ስቀባ በጣም ነው ሞይስቸራይዝ የሚያደርግልኝ። የሰው ቤት ነው የሚመስለው። ካለበለዛ ግን ተነጫጭቶ ጸጉራችን ይሄን ነው የሚመስለው። ምንድነው የምናደርገው? ትንሽ ውሃው ደረቅ ሲል ክሬም ያለው ነገር እንቀባለን። አድካሚ ቀን ነበረ። ኢትስ ኦኬ ያጋጥማል። አሁን ምንድነው የምናደርገው? ራት እንበላለን፣ ትንሽ ስልክ እናወራለን። ከዛ በኋላ እንተኛለን። ከነገ ጀምሮ ብሎግ ነው የሚሆነው። ዛሬ ለእናንተ የሚሆን ማስታወቂያ የሚሆን አጠር ያለ ቪዲዮ ፖስት አደርግላችኋለሁ። ስለዚህ እራት ስንበላ እንገናኛለን። ግን ከዛ በፊት ምንድነው የማደርገው? ፀጉሬን ቅባት መቀባት አለብኝ። ምክንያቱም መኝታ ላይ ከወጣሁ ተመልሼ መሬት አልወርድም። አሁን ያለኝ አማራጭ ምን መሰላችሁ? ፀጉሬን ቅባት ልቀባ፣ ምግብ ልብላ፣ ስልክ ላውራ፣ ከዛ እንቅልፍ እንተኛ። በቃ ደግሞ ሳልነግራችሁ ሺቲ ከለበስኩኝ 7 ወር 8 ወር ሆነኛል። ቆይቷል ሺቲ ከለበስኩኝ። ይጂ ምንድነው ከኔ ጋር የምትኖረው ደባሌ እያሰቃየችኝ ነው። እሱንም ለመንግስት ያሳውቃለሁ። ኒክ ኪዮሚ ወሮል በጣም ሳጣም ነው ትይጂ ቅባቱስ ሽንት ቤት
የፀጉር ቅባቴ ይሄኛው ነው የምጠቀመው። የኢንዲያን ምርት ነው ግን ኦኬ ያሳክካል። ግን ይሁን መጀመሪያም ፀጉሬ ያሳክከኝ ነበረ። የሆነ ሻምፖ እየተጠቀምኩኝ ነው። ወደ 3 አይነት ሻምፖ ምናምን ቀይሬያለሁ ለማሳከፍ፣ ግን ምንም ለውጥ የለውም። ጀስት ይመስለኛል ከውሃው ነው ውሃው ይመስለኛል ፀጉሬን እንዲያሳክክ የሚያደርገው። ስለዚህ ውሃው ሳይደርቅ ፀጉራችን ከጫፍ ጀምሮ በደንብ አድርገን ሞይስቸራይዝ እናደርጋለን። መጀመሪያ እንደታጠብኩኝ ኮንዲሽነር አድርጌበታለሁ፣ ትሪትመንት አድርጌበታለሁ። ስለዚህ አሁን ሳይደርቅ ሞይስቸራይዝ አደርጋለሁ ማለት ነው። ይህንን ነገር ከጀመርኩ ወደ 3 ወር ሆኖታል። ለውጥም አለው። ለውጡን በደንብ እናሳያችኋለን። አሁን ላይ ስለዚህ ፀጉር ልናወራ አይደለም የመጣሁት ጀስት ከዚህ በኋላ ላይቭ የመግባት እድሌ ከ90% አልችልም ነው። ስራ ቢዚ ነኝ፣ አይመችም ከስራ ጋር። ስለዚህ ያለኝ አማራጭ ቪዲዮ መስራት ነው ለእናንተ ማለት ነው። ምክንያቱም ላይቭ ገባለሁ፣ ሎንግ ታይም ነው የሚቀመጠው 1 ሰዓት ምናምን። ስለዚህ ጊዜንም እንትን ይለኛል፣ ይሻማብኛል። እየደከመኝም ስለሆነ እየተወኩ ነው ማለት ነው። ወደኗል። ግን አቋናም ሲባራም ነው Kalau resak kemana ini batang. እንደዚህ አድርገን አስይዘነዋል። ኢትስ ኦኬ። የሆነ ነገሩ ያማረ ይመስለኛል። ልንበላ እኮ ነው እንዴ ነበረ ግን ምን ያሲርኩ አንሲ ባራሙ ሞዲላት አቆላ እዚህ ጋር ሞይስቸራይዝ ማድረግ ግድ ነው። ባዝሊን የማይቀር ነገር ነው። ባዝሊን በነገራችን ላይ ለከንፈር ብቻ ተጠቅመን የጨረስነው ባዝሊን ነው። እጄን ግሪን ባዝሊን አልጠቀምም፣ ሌላ ነገር ነው፣ ሎሽን ነው የምጠቀመው። አኔውሞ ይንካመንደ አየው ምንም ካፒች ስታይል ሲቹዌሽን አሁን ባላ ስቶሪ ስታይል ሚሲሶ ሮሪስ ኤል ቹስታ ካን ዳዲሲያ ኢንደቪዲያን ሲሽሙሲሳ ካባትሪያ በዲሳ ፊሊዝ ተካከለ ይቻላል ጋይስ። ይሄን ይመስላል ካሜራ ላይቱ እንዴት እንደሆነ ሪንግ ላይት ነው የሚባለው። እንዴት እንደሆነ መስማ አረታውና ተበላሽ ቪዲዮ ብሎጋችን ትላለ። ይህ ብሎግ ነው። እንዴት ነው የሚባለው? ስቴክ ኳራ ራሴ ነው የሰራሁት ፀጉሬን እንደዚህ አድርጌ እስከ 3 ወር ነው የማቆየው። ከዛ በኋላ ብዙም አላቆይም። ከ3 ወር በኋላ ፈታለሁ። ግን ጀስት በየ4-5 ዴይ በኋላ ወይ ከ3-4-5 ቀን በኋላ ታጠባለሁ ሁልጊዜ። ከዛ ትሪትመንቶችን እቀባለሁ ምናምን። ከዛ በኋላ ያሳያችሁ ፀጉሬ በጣም ያሳክከኝ ነበር፣ ፎቶር ነበረው። ይህ ብዙ ጊዜ ለወንዶች ነው የሚሰጠው። እዚህ ጋር የምታዩትን ሻምፖ የሚንት ሻምፖ ነው፣ የናና ሻምፖ ነው። አሪፍ ነው።
ተጠቅሜዋለሁ። ይህን ሻምፖ ማለት ነው። ከዛ ይህም ቫቲካ ሻምፖ ነው መጠቀም ሁሉ ጊዜ። ከዛ ደግሞ ይህንን ትሪትመንት ከዚህ አይደለም የገዛሁት፣ ከታይላንድ ነው የገዛሁት። በጣም ቱማች ጸጉራችሁን ያለሰልስላችኋል፣ ከምትሉት በላይ ነው ያለሰልስላችሁ። እና ይህ ነበር ስጠቀም የነበርኩት እና ጸጉሬ ትንሽ ለውጥ አይቼበታለሁ ማለት ነው። ይሄ ከኋላ አሁን ጫፉን አስይዤ ነው። ይሄ ቤታችኋል ይታያል። ምሳሌ እንደዚህ አድርጌ ነው እንደዚህ ስር ይታያቸዋል እንደዚህ። እና ጋይስ ከዚህ በኋላ ጋይስ ኑሮ በዘዴ። እሺ ዛሬ ምን እንዳደረግኩ ላሳይ። ይሄ ሽጉጥ አይደለም። የሆነ ምግብ አማረኝ መስራት ፈለግኩኝ። ሳስበው ቤቱ ውስጥ ነጭ ሽንኩርት እንዳይሸት ብዬ እንደዚህ ነው ሰርቼ የጨረስኩት። ያሽቹት እንጂ ውስጥ ማርያም ትንሳፍን እንደዚህ ሸቆ ሳሚ አልገባውም። ይህ ምግብ እንዴት እንዳደረግኩት እኔ ነው የማውቀው። ሳሚ ይሄ ማለት ነው የከሰል ማቀጣጠያ ነው። ይሄ ነጭ ሽንኩርት አለው። እዛ ቤት ውስጥ ከሰራው ቤቱን ይሸታል። ነጭ ሽንኩርት ሰዓት ሄዷል። ያለኝ አማራጭ ምግብ ያማረኝ መቼ መላድርም ብዬ ይሄ ከሰል የምንለኩስበት ነው። ከዛ በቃ ትንሽ የሳር ቤት ውስጥ ፈለኩ አጣው ይዤ መጣሁ። እኔ ከሌላ ሁለት ልጆች ጋር ሲቃጠል እሷ እዚህ አሁን እኮ ነው የሰራሁት። አሁን ነው የሰራሁት። አሁን አንቺ እዚህ ጋር ያስተካከል ውስጥ አይተሽ ያኔ ምን ሰራሽ? ይሄ ነው ሳንዱች የሰራሁት። እንዴ ባሎሽ ልታድሪ ነበረ። ከዛ ወይኔ ሽቶሪስ እዚህ ያውና ይማረኝ እንዴት እንዳደረኩት ማለት ነው። ጋይስ ከዚህ በፊት ማለት ነው የዛሬ ሳምንት 15 ቀን ልናቀም ከኢትዮጵያ በርበሬ ተልኮልን ስለነበረ ምስር ወጥ ቤት ውስጥ ሰርተን ነበርና ከዛ ቤቱ ሳምንት ሙሉ ምስር ወጥ ይሸታል፣ ልብሱ ይሸታል። ቤት ውስጥ የታጠበ ልብስ እዚህ ጋር አሁን ተውቆቶ የተሰቀለ ዩኒፎርማችን እንዳለ ነበር የሚሸታውና ተሰቃይተን ነበር። ለዛ ተንቀሳቃሽ ስቶቭ ነበር አላመጣ። አሁን ምን በለው ምግብ ላሳያችሁ። ጋይስ አሁን ምን በለው ምግብ ነው። ቲጂ እግዚአብሔር እርዳት ስጋ አልበላም፣ ሳንዶች ልትበላ ነው። እኔ ግን ስጋዬን ላጣጥም ነው። ሳሚ እኔ ብቻዬን የምበላው ምግብ እኔ ይሄ ውል ልትበላ ነው። አየህ ሳሚ እቺን ያገባትማ አበደ እያለ በውስጡ እያሰበ ነው። ሩዝ በስጋ ሩዝ በስጋ ይሄ የሂንዶች ምግብ ነው። የሃያ ስጋ እንጂ ያያ አይደለም፣ የግመል ስጋ ነው። ስጋ እንደው እኔ ሲበላ ባዶ እንዳታድር ብዬ ማለት ነው። ለሷ ሳንዱች ይኸው ሰርቼ ነው። ምንድነው ስላለ በርገር የበርገር ዳቦና እንትን አለበት። ምሳ አልሰራም አለች። ምን ላድርግ በባዶ አልኩ። እኔማ በራብ እየተቀጣሁ ነው። ይኸው አጥንቴ ራሱ እየቀጠነ ነው። ይኸው ጋይስ አጥንቴ ራሱ እየታየ ነው በቲጂ ምክንያት።
ምግብ ላለመስራት እሷ ማታመጣው ሰበብ የለም። ቲጂ ግን ስጋ ብቻ ነው የምበላው። እኔ የአማረኝ ስጋ ስለሆነ ሩዝ መቼም አላማረኝም። በአንቺ ምክንያት ስጋም ያምረኛል። ጌታ ግን አንድ ቀን ይሄን ቀን እንደሚያስነግረኝ ተስፋ አደርጋለሁ። ሳምንቱ ሙሉ ሰው እንዴት ዶሮ ብቻ ይባል? የምን ሳምንቱ? ወሩን ሙሉ እንጂ። ቲጂ የፔፕሲ ሱስ አለባት። ያለ ፔፕሲ ልቧ አይሰራም። ጋይስ ልንበላ ነው። መጥፎ እኮ ነው ግን ካረገዝሽ በኋላ እኮ መጠጣት አይቻልም። ፔፕሲ ታውቂያለሽ? ያረገዘ ሰው አይጠጣም። ኧረ እባክሽ ልጁ ይወርዳል። አንቺ ደግሞ አርግዤ ይጠጣል ብላለች እንዴ? ልጁ ይወርዳል። ልጅ ያወርዳል። ቲጂ ይበጥጣችሁና ካሌ ወሌ ምን አጠጣም? ኮላ ልክ ነገር አይቻልም ኬሚካል ስላለው። ምንድን ነው የሚቻለው? ግን ከ7 ወር በኋላ ምናምን መጠጣት ትችያለሽ። ቆይ ምን ያለሱ ዘመን እንሰራ ምንድን ነው የሚቻለው? እሺ ዳብቄ ነው የምጠጣው። በብራችን እየገዛን እኮ ነው የምንጠጣው እኮ። ስንተኛ እንደዚች አድርገን ነው መተኛት ያለብን። ምክንያቱም ቅባት የተቀባ ነው ምናምን አንሶላ እየታሸ ምናምን እንዳይሄድብን ያደርጋል። እንደዚህ ያደርገን ምናምን ጉድ ናይት እንላለን።